115,000 ብር በታማኝነት ለባለቤቱ የመለሱት ግለሰብ በከፋ ዞን በጦሎ ወረዳ የገራ ቀበሌ ነዋሪ የሆኑት አቶ ፍቃዱ ወልደማርያም ታህሳስ 25 ቀን 2018 ዓ.ም 215,000 ብር ባንክ ለማስገባት በሞተር ሳይክል ወደ ኦዳ ከተማ ሲጓዙ ገንዘቡ ሳይታወቃቸው ከላይ ይወድቃቸዋል። አቶ ፍቃዱ መጥፋቱን ካወቁ በኋላ ወዲያውኑ ለወረዳ ፖሊስና ለአካባቢው ማህበረሰብ ያሳወቁ ሲሆን በዕለቱ የሻዳ ቀበሌ ነዋሪ የሆኑት አቶ ማረቆ ኃይሌ የወደቀውን ብር አግኝተው በታማኝነት ለፖሊስ አስረክበዋል ተገልጿል። የወረዳ ፖሊስ ጽሕፈት ቤት አስፈላጊውን ማጣራት ካከናወነ በኋላ ታህሳስ ቀን 2018 ዓ.ም ገንዘቡ ለባለቤቱ እንዲመለስ አድርጓል። የከፋ ዞን ኮሚሽን ቢሮ ነው። ከኋላ